ግራም የሚንሳፈፍ አንድ መካከለኛ ደመና በክብደት ወደ 500 ኪሎ ግራም ይጠጋል። ይህም ማለት ከ100 የዝሆን ክብደት ጋር እኩል ነው። ሰላም ቤተሰብ እንዴት ናችሁ? ዛሬ በዓለማችን ላይ ያሉ አብዛኞቹ ሰዎች ፍጹም አምነው ይቀበሉታል ብለው የማይገምቷቸው እውነታዎችን እናያለን። እስከ መጨረሻው አብራችን ቆዩ። በዓለማችን ላይ ያሉ 10 በጣም አስገራሚና ትምህርታዊ እውነታዎች። 10ኛ ከስታርባክስ እድሜ የሚበልጡ ዛፎች። በምድር ላይ ያሉ ዛፎች እድሜያቸው ከ4800 ዓመት በላይ ነው። ይህም ማለት የግብፅ ፒራሚድ ሲገነቡ እነዚህ ዛፎች በህይወት ነበሩ። 9ኛ የውቅያኖስ ምስጢር እና የሰው ልጅ። ስለ ጨረቃና ስለ ማርስ ያለው መረጃ በጥልቁ ውቅያኖስ ውስጥ ካለው መረጃ ይበልጣል። ከ95% በላይ የሚሆኑ የውቅያኖስ ክፍል እስካሁን አልተመረመረም። 8ኛ የሙዝና የሰው ልጅ ዲኤንኤ። የሰው ልጅና የሙዝ ዲኤንኤ በ60% ተመሳሳይ ነው። 7ኛ የሻርኮች እድሜ። ሻርኮች በምድር ላይ ከዛፎችና ከሳተርን ቀለበቶች በፊት የነበሩ ጥንታዊ ፍጥረታት ናቸው። 6ኛ የንብ ማር እድሜ። ማር በጭራሽ አይበላሽም። በአርኪኦሎጂስቶች የተገኙ የ3000 ዓመት እድሜ ያላቸው የግብፅ ማሮች እስካሁን ለምግብነት የሚበቁ ናቸው። 5ኛ የደመና ክብደት። በሰማይ ላይ በሰላም የሚንሳፈፍ አንድ መካከለኛ ደመና በክብደት ወደ 500 ኪሎ ግራም ይጠጋል። ይህም ማለት ከ100 የዝሆን ክብደት ጋር እኩል ነው። 4ኛ የኦክቶፐስ ልብ። ኦክቶፐስ 3 ልቦች እና ሰማያዊ ደም አለው። 3ኛ ከአጥናፈ ዓለም ከዋክብት የሚበልጡ ሴሎች። በአንድ የሰው ልጅ አእምሮ ውስጥ ያሉ የነርቭ ሴሎች ብዛት በሙሉ ሚልኪ ዌይ ጋላክሲ ውስጥ ካሉ ከዋክብት ብዛት ይበልጣል። 2ኛ የኔፕቱንና የኡራንስ የአልማዝ ዝናብ። ኔፕቱንና ኡራንስ ፕላኔቶች ላይ በከፍተኛ ግፊት ምክንያት እውነተኛ አልማዝ ይዘንባል። 1ኛ የሰዎች የጣት አሻራና ምላስ። የጣት አሻራችን ለብቻው ልዩ እንደሆነ ሁሉ የእያንዳንዱ ሰው የምላስ አሻራ ሙሉ በሙሉ ልዩና የራሱ ብቻ ነው። ለዛሬ የያዝናቸው ምርጥ አስገራሚ ቪዲዮዎች እነዚህ ይመስላሉ። ከነዚህ 10 እውነታዎች ውስጥ የበለጠ ያስገረማችሁ የትኛው ነው? ኮሜንት ላይ ጻፉልኝ። ቪዲዮውን ከወደዳችሁት ላይክ ማድረጋችሁን እንዳትረሱ።